በሀገራችን የፍቺ መጠን በጣም እየጨመረ እንደሆነ ይታወቃል። አንዱ ኬዝ በቀጣይ በእርግጠኝነት ስልክ እንደሚሆን አልጠራጠርም። ለምን መሰላችሁ? ብዙ ባለትዳሮች ስልካቸው ላይ ነው ያሉት። በጣም የቲክቶክ ተጽዕኖ እጅግ በጣም ከባድ እየሆነ ነው። ለዛውም ደግሞ አርቲ ቡርቲ በቃ ምንም የማይረባ ነገር ነው የምናየው። ቢያንስ የሚጠቅም ኢምፖርታንት ለትዳራችን ለቢዝነስ የሚጠቅም ነገር እንኳን አናይም። ስክሮል ነው። ኢቭን ቡና እንኳን ሲጠጣ ቤት ውስጥ ምግብ ሲበላ እንኳን ከስልክ ጋር እየሆነ ነውና ለትዳር መፋቻ አንዱ መንገድ ሊሆን ይችላል። በጣም ጥንቃቄ ያስፈልጋል። ጭራሽ ብሶ ለልጆች እስከ መስጠት አሁን በቃ 5 አመት 4 አመት ያለው ልጅ እስከ 10 አመት ያለው ልጅ ቲክቶክ ሲጀምር ምን ይሰራለታል? ቁጭ ብሎ እሱን ስክሮል ሲያደርግ ይውላል። ከዛ ነገ ጠዋት ያንተ ቤት መደፈር ልጁ ወጥቶ አላግባብ ነገር ሲያደርግ መቆጣት በጣም ይከብዳል። አሁኑ ነው ሼፕ ማድረግ ልጅንም ያስፈልጋል። እኛ ራሳችን ግን መጀመሪያ ሼፕ መደረግ አለብን። በጣም ስልክ በጣም ሃይሊ የሆነ ጊዜ እየሰጠ ነው። በጣም ከባድ የሆነ ጊዜ እየሰጠ ነው። ሙሉ በሙሉ ስልክ ላይ ራሱ የሚያሳልፍ ሰው አለና በጣም መጥፎ ነው። በተለይ ቲክቶክ የሚጠቅሙን ነገሮችን ማየት በቃ ግዴታ ነው። ከዓለምም ወደ ኋላ ማለት አንችልም። ግን በልክ እናድርገው። በተለይ ባልና ሚስት በጣም ጊዜ እያጣ ነው ሶሻል ሚዲያ ላይ ኦር ደግሞ ሚዲያ ላይ ባሳለፍን ቁጥር ኢንጌጅመንታችን ግንኙነታችን በጣም እየላላ ነው የሚሄደው። ጥንቃቄ አድርጉ ፕሊስ።